ልንገራችሁ ውዶች የሆነ ነገር ማለት ነው። አምናችሁት የከዳችሁን ሰው በፍጹም ደግሞ ቢመጣ አትመኑ። መርዝ በተደረገበት ኩባያ ያ ኩባያ 5-6 ጊዜ ብታጥቡት እንኳን ያ መርዝ አይጠራም። እባብ ምን ጊዜ ቆዳውን ቢቀያይር ምን በቃ ነጭ እባብ ቢሆን የሆነ ወደ እንትናማ ወደ ጅብማ ቀለም የሆነው እባብ ቢሆን ራሱ ያንን ቀለሙ ቀይሮ ሌላ ቀለም ቢያመጣ ቆዳውን ቢቀያይር እባብ ራሱ እባብ ነው። በቃ ይነርፋችኋል፣ ትሞታላችሁ፣ መርዝ አለው። እናማ ምን ልላችሁ ነው? አምናችሁት በህይወታችሁ አምናችሁት የከዳችሁ ሰው አትመኑ፣ ድጋሚ አትመኑት። ምንም ቢሆን ማለት ነው። እንደው ምንም ቢሆን አትመኑ። አምናችሁት የከዳችሁን ሰው ድጋሚ እናንተ አጠገብ ተመልሶ ሲመጣ አትመኑ። እንዲሁም ያመናችሁን ሰው መገፋፋት ነው ያለባችሁ፣ ጥሏችሁ እንዲሄድ። ጫማው ራሱ ቢፈታበት እንኳን ጫማውን በደንብ አድርጋችሁ አስራችሁለት ይሄድ፣ ከህይወታችሁ ይውጣ። እናንተ ያመናችሁት የከዳችሁ ሰው እመኑኝ ወደ እናንተ መልሶ ሲመጣላችሁ አታግሩ። እናንተ እንደው ራሱ መርዝ በነካው ኩባያ 2-3 እያጠቡ ውሃ ቢሰጧችሁ የዚያ መርዝ ሽታ ተኩባያው አይጠራም። እናንተ መሸከካችሁም አተውም። እናማ አትመኑ። አንዴ የተዋችሁን የበደላችሁን ሰው ድጋሚ ወደ እናንተ ህይወት ሲመጣ አትመኑ። ይቅርባችሁ። ምክንያቱም እባብ ምን ጊዜም ቢሆን ቆዳውን ቢቀያይርም ያው እባብ ነው። ከምንም በቃ እባብ ነው። 10-7 ጊዜ ቢቀያየር ቆዳውን። አንዳንድ ሰዎች አላችሁ ሰው ሲያምናችሁ፣ ሰው ሲወዳችሁ፣ ሰው ሲያከብራችሁ ሰውን እንደ ጅል ትቆጥራላችሁ። ወላሂ ነው የምላችሁ። እንደገና ሰው ደግሞ ትቷችሁ ሲተዋችሁ ደግሞ መጥታችሁ ለመለጠፍ የምትሞክሩ ሰዎች አላችሁ። ላ በቃ እባብ ነው። ቆዳውን ቢቀያየርም ያው እባብ ነው፣ ይታወቃል። መርዛማ ነው፣ ያው እባብ ነው። ማንኛውም ሰው እንደሚያውቀው ይታወቃል። መርዝ በነካው ኩባያ ራሱ እናንተ ጠጡ ብትባሉ ታጥቧል ብትባሉ መሸከካችሁን አተውም፣ ይሸታችኋል። እና እናንተ የምትፈልጉትን ነገር ከሆነ ሰው እስከምታገኙ ድረስ እንደ ቅማል ተለጥፋችሁ እንትን ብላችሁ ከዛ ወዲያ ያንን ሰው ጎርታችሁ ድጋሚ ደግሞ ወደዛ ሰው ህይወት መመለስ የምትፈልጉ ሰዎች ይናፍቃችኋል። እውነቴን ነው የምላችሁ፣ ይናፍቃችኋል። እንዴት ማለት እንዴት ብላችሁ ነው የምታስቡት? እንደዚህ ያላችሁ ሰዎች እንዴት ያለ አስተሳሰብ ነው የሚኖራችሁ? እናንተ የምትፈልጉትን ነገር ሁሉ አርጋችሁ ያ ሰው ዝም ብሏችሁ ችሏችሁ አይ በቃ የሆነ በጥሩ ነገር ወስዶ እናንተ በመጥፎ ነገር መታችሁ እሱም በመጥፎ ነገር ጎርታችሁት እየሄዳችሁ እያለ ግን ያ ሰው ደግሞ እናንተን አይ በቃ መስሎት ነው በቃ አላህኛን ይቅር ይለን የለ ብዙ ወንጀል ሰርተን ስለዚህ ይቅር እለዋለሁ ብሎ ይቅር ብሏችሁ ደግማችሁ ደግሞ ሁለተኛ የምትመለሱ ሰዎች ምን ነው? ቅንጭላቱ ንፍጥ ብቻ ነው የተሸከመው ያላችሁ ያ ሰው ማን ነው? እሱም እኮ እንደናንተ ቅንጭላት አለው። ግን እናንተ ጋር በቃ ቤተሰብ ጓደኛ ብቻ ምንም ነገር ብሎ ነው የሚተዋችሁ። ሲተዋችሁ ደግሞ ደግማችሁ የሆነ ነገር አርጋችሁ ደግሞ አሁንም ደግማችሁ እንትን የምትሉ ሰዎች ግን እረፉ። እውነት ነው የምላችሁ፣ እረፉ። ምንም አይጠቅማችሁም። እመኑኝ፣ የሚጠቅማችሁ ነገር አለ? የለም። እናንተ ደግሞ የምትበደሉ ሰዎች እባብ ነው። በቃ እባብ ነው። ቆዳውን ቢቀያይርም እባብ ያው እባብ ነው። በቃ መርዝ በነካው ኩባያ አጥቦ ቢሰጧችሁ እንደማጠጡ ሁሉ የበደላችሁን ሰው መልሳችሁ ወደ ህይወታችሁ አታስጠጉ። ምንም አይሰራላችሁም። ደግሞ ደጋግሞ የሚመጣው የሚመላለሰው የሆነ የቀረው ነገር ስላለ ነው። ሊያስተካክል ነው የሚሆነው። ስለዚህ ይቅርባችሁ፣ ቢቀርባችሁ አሪፍ ነው። ግራ ይገባኛል አንዳንድ ሰዎች ወላሂ አስተሳሰባቸው እኔ እንጃ በጣም ነው የሚገርመኝ። እንደዚህ ብላችሁ ቁጭ ብላችሁ ስትመለከቱት በጣም ይገርመኛል። እንዴት ብላችሁ እንደምታስቡ ራሱ ያን ሰው እንደዛ አርጋችሁ ሰብራችሁ ጎርታችሁ ዙራችሁ ደግሞ ተመልሳችሁ ያን ሰው እንደ ጅል ነው የምታዩት፣ እንደ ሞኝ ነው የምታዩት፣ ምንም አያመጣ ነው ብላችሁ የምታስቡት።
እሺ እሱ ምንም አያመጣ ብለን እንሰውና ምንም አያመጣ። አላህን አትፈሩ? የፈጠራችሁን ፈጣሪያችሁን አትፈሩ? እኛ እንደፈለግን ምላሳችንን አላህ ነው የሰራን፣ እንደፈለግን አይናችንን ሁሉን ነገራችን አላህ ነው የሰራን አይደለ? እና አላህን አትፈሩ? ሰውን ባትፈሩ አላህን አትፈሩ? አላህን አትፈሩ? እንዲሁ ነገ አላህ ፊት እንደው ስቀርብ እንደው በዚህ ነገር እጠየቃለሁ ብላችሁ አስባችሁ አታውቁም? አላህ ይጠይቀኛል ብላችሁ አታስቡም? እኛ እኮ እያንዳንዳችን እዚህ ምድር ላይ የሰራነው ስራ ሁሉ እኮ ይጻፋል አላህ ዘንድ። ጥሩ እንስራ ክፉም እንስራ ነው። ከሞታችሁ ወዲያ እንዲያም ጥያቄ እንደሌለባችሁ አድርጋችሁ ነው የምታስቡት? እንዴት ነው ጥያቄ የሌለው ብላችሁ የምታስቡት? እናንተ እንደፈለጋችሁ እንትን ብላችሁ ጥያቄ የለብንም ብላችሁ ታስባላችሁ? አለ መቼስ ሞት ውስጥ ስንሞት ሁላችንም እንጠየቃለን በሰራነው ስራ። እኔ በሰራሁት እናንተ አትጠየቁም፣ እናንተ በሰራችሁት እኔ አልጠየቅም። ሁሉም ሰው የራሱ ስራውን ነው ይዞ የሚሄደው። ሀብቱን፣ ንብረቱን፣ ገንዘቡን ይዞ አይሄድም። የሰራነውን መጥፎም ጥሩም ስራ ይዘን ነው የምንሄደው። እና ሀዲያ እንደዚህ ይዘን የምንሄደውን ስንቃችንን አታስቡትም? ስንቃችንን አታስቡም? ሰዎችን በቃ በተለያየ ነገር አዛ የምታረጉ ሰዎች፣ በቻላችሁት በአቅማችሁ ሁሉ የምትችሉትን የአቅማችሁን ሁሉ የምትጠቀሙ ሰዎች ማለት ነው። ነገ አላህ ፊት እንደው እጠይቃለሁ ብላችሁ አታስቡም? ያ ሰው ድሃ ነው፣ አቅም የለውም፣ እናንተን የሆነ ነገር ማድረግ አይችልም፣ እናንተ እንደምታስቡት ማለት ነው። መናገር አይችልም፣ አነጋገር አይችልም፣ ገንዘብ ሀብት የለውም። በሆነ ነገር እናንተ እንደምታረጉት በሆነ ነገር ለማድረግ እሱ ቅዋ የለውም፣ አቅም የለውም፣ ገንዘብ የለውም። እናንተ ናችሁ አይደለ ባለ ጊዜ፣ ባለ አቅም፣ ባለ ገንዘብ። ግን እኮ ነገ እኮ እኛ እኮ ሁላችንም እኮ ስንሞት እኮ ወደ አላህ ስንጠጋ እኮ አንተም ባለ ሀብቱም እኛም ባለ ድሆቹም ነገ አላህ ፊት እኮ አንድ ነን። ስራችን ብቻ ነው በቃ ስራችን ብቻ ነው ይዘን የምንሄደው። ሀብትን ቢኖረን ንብረትን ቢኖረን ይዘን አንሄድም። የራሳችን የሰራነውን ስራ ብቻ ነው ይዘን የምንሄደው። እና አላህን አትፈሩም? አላህን አትፈሩም? እንደዚህ የምታረጉ ሰዎች ነገ አላህ ፊት ምን ይዤ እቀርባለሁ ብላችሁ አስባችሁ አታውቁም? እሰቡ። ሁላችንንም አላህ ይቅር ባይ ነው፣ ይቅር ይበለን። ግን ይቅር ይበለን ስንል ደግመን ደጋግመን የምንበድለውን ሰው እየበደልን አይደለም ይቅር ይበለን ማለት። የሰራነውን ወንጀል ተጸጽተን ይቅር በለን አላህዋ ስንል ነው እሱም ይቅር የሚለን። እኛም ደግሞ በቃ ዱንያችንም አኼራችንም ያምራል። ጥሩ ሰው ከሆነ አህላቃችን ጥሩ ከሆነ እኮ ወላሂ ሁሉ ነገራችን ነው የሚያምረው። ዱንያም ላይ ትጠቀማላችሁ። መቼም እንሞት አይመስለንም እኛ ሰዎች፣ ስትሞቱም ትጠቀማላችሁ። ግን እናንተ በቃ ሰውን እኔ እንጃ ቢናገር መናገር የማይችል የሚመስላችሁ ሰዎች አላችሁ። ያ ሰው ዝም ቢል ደግሞ ምንም የማያውቅ ነው የሚመስላችሁ። በቃ እኔ እንጃ ሰውን አዛ የምታደርጉ ሰዎች ግን አላህን ፍሩ። ይሄን ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ ሼር እንዳይረሳ። አመሰግናለሁ።